ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ርዕሳችን ቢልዲንግ ኮንፊደንስ ወይም ኮንፊደንሳችን እንዴት እንገነባለን በሚለው ዙሪያ እንወያያለን። አብራችሁን ሁኑ። ወይል እንግዲህ ኮንፊደንስ በቅድሚያ ምን ማለት ነው? ኮንፊደንስ ስንል ምን ማለታችን ነው? ኮንፊደንስ ማለት በራስ የመተማመን ስሜት ማለት ነው። አንድ ሴት ኮንፊደንስ አላት የሚባለው ምን ሲሆን ነው? ኮንፊደንስ አላት የሚባለው በራሷ ችሎታ ኤቢሊቲ ወይም በራሷ የምትተማመንበት ስሜት ማለት ነው። ኮንፊደንስ ማለት በራሷ የምትተማመንበት ስሜት ምን ይባላል? በራሷ ችሎታ የምትተማመንበት ስሜት ምን ይባላል? ኮንፊደንስ ይባላል። ኮንፊደንስ ያለው ሰው ብዙ ጊዜ ምንድነው የፈለጋቸውን ጎሎች አቺቭ ማድረግ ይችላል ወይም ማሳካት ይችላል፣ አላማውን ማሳካት ይችላል። because he or she is confidential ማለት ነው። ኮንፊደንሻል የሆነ ሰው ስራውን ያቀደውን ነገር ማሳካት ይችላል ማለት ነው። ምንም እንኳን መጥፎ ሁኔታ ቢገጥመን በስራ ሊሆን ይችላል ወይም በህይወታችን እንዴት ማስተካከል እንዳለብን እናውቃለን። ኮንፊደንስ ይኖራል ማለት ነው። ኮንፊደንስ ያለው ሰው እንዴት አድርጎ ሃንድል እንደሚያደርግ ችግሮችን ያውቃል፣ ከስተቱ መማር ይችላል እና ውሳኔ ለመስጠት አይቸገርም። ኮንፊደንስ ያለው ሰው እና ምንድነው ኮንፊደንስ ብዙ ጊዜ ምን ይሆናል መሰላችሁ? ኢን ሳይለንስ ቢልድ ለማድረግ በዝምታ ውስጥ ቢልድ ራሳችሁን እንዴት እንደምትገነቡ ያስተምራችኋል። እንዴት የሆነ ፌለሪቲ ቢገጥማችሁ የሆነ ነገሮች በሆነ ጎዳና ቢሄዱባችሁ እንዴት አድርጋችሁ እንደገና ማስተካከል ወይም እዛ ላይ እንዴት መስራት እንዳለባችሁ ታውቃላችሁ ማለት ነው። if you are confident ማለት ነው። 7 ቲፕስ አሉ፣ እንወያያለን። ምን መሰላችሁ? learn to accept yourself ራስን የመቀበል ችሎታ ማለት ነው። learn to accept yourself ራሳችንን መቀበል አለብን። ኮንፊደንት ለመሆን ምን ማድረግ አለብን? ራሳችንን መቀበል። acknowledge your strengths and weakness ማለት ነው። ድክመታችሁንም ወይም ደግሞ ጠንካራ ጎናችሁን ምን ማድረግ አለባችሁ? መቀበል አለባችሁ። ራስን ይቅርታ መጠየቅ፣ ችሎታችሁን ትንንሽ ችሎታ ሲኖራችሁ በዛ ፕራውድ ማድረግ፣ always ራስን ቅድሚያ መስጠት። በዚህ ዓለም ላይ ማለት ሁላችንም የተለያየ ችሎታ ነው ያለን እና በችሎታችን ኢንሴኪዩርድ መሆን የለብንም። በምንችለው ችሎታ ኬፓብል መሆናችንን እንደምንችል ማወቃችን ኢንሴኪዩርድ የምንሆንባቸው ነገሮች አይደሉም እና ይሄን learn to accept ማድረግ አለብን ሁላችንም። ምክንያታችንን more strong እንትናችን አንደኛው ይሄ ነው፣ accept ማድረግ። you have to accept yourself ራሳችሁን የመቀበል ችሎታ ማለት ነው። ሁለተኛው ሰዎች ጋር ማውራት፣ talk to people ሰዎች ጋር ማውራት። እኛ ሶሻል አኒማልስ ነን ሰዎች ስንባልና ሰው ጋር ማውራት አለብን። ሰዎች ጋር ሶሻላይዝ ማድረግ፣ በጋራ መኖር፣ በጋራ መስራት የመሳሰሉትን እንዴት በራስ መተማመን ከፍ እንደሚያደርጉ ከሰዎች ጋር ማውራት ምን ያደርግልናል? ይጨምርልናል ማለት ነው። ምክንያቱም ጥሩ ቦዲ ላንጉዌጅ እንዲኖረን ያደርጋል። ቦዲ ላንጉዌጅ ሲኖራችሁ ደግሞ ሰው ጋር ስታወሩ አይናችሁን ፎከስ አድርጋችሁ አይን እያያችሁ ማውራት፣ አክቲቭ ሊስነር መሆን፣ ማዳመጥ፣ የሆነ ሰው ሲያወራችሁ ማዳመጥ። ባለፈው ማውራቻችኋለሁ። እንደዛ ፈገግታ ያለው ነገር መሆን፣ ስማይሊ ፌስ በጣም ተፈላጊ ነው እና እነዚህ ነገሮች የማዳመጥ ችሎታችሁንና ስሞል ኮንቨርሴሽንን ደግሞ ኢኒሼት ማድረግ። ስሞል ኮንቨርሴሽን ኢኒሼት ማድረግ ለምን ይጠቅመናል መሰላችሁ? ይሄም ኮንፊደንሳችንን ለማሳደግ ነው የሚጠቅመን። ለምሳሌ አሁን እናንተ ወይ ዩኒቨርሲቲ ሊሆን ይችላል፣ ወይ ኮሌጅ ሊሆን ይችላል፣ ወይ ደግሞ የስራ ቦታ ሊሆን ይችላል፣ የምትሰሩበት ኦፊስ ሊሆን ይችላል። ስሞል ፕሬዘንቴሽን አቅርቡ ብትባሉ ማቅረብ መቻል አለባችሁ። ምክንያቱም እነዛ ፕሬዘንቴሽኖች ምንድነው ይረዷችኋል፣ ኮንፊደንሳችሁን ቢልድ ለማድረግ ይረዷችኋል፣ ይጠቅማችኋል እና ኦፖርቹኒቲ ሚስ ማድረግ የለባችሁም። you have to use the opportunity ማለት ነው እና ስሞል ኮንቨርሴሽኖችን ኢኒሼት ማድረግ፣ ሰዎች ጋር ማውራት፣ ሶሻላይዝ ማድረግ፣ እነዚህ
ምን ይጠቅማል ማለት ነው? ኮንፊደንሳችንን ቢውልድ ለማድረግ አንድ ሴት ኮንፊደንሷን ቢውልድ ለማድረግ ይጠቅማታል ማለት ነው። ለምሳሌ እያሻሻላችሁት ነው የምትሄዱ። ምክንያቱም ኢንሴኪዩሪታችሁ ዘሞር ከሰው ጋር እያወራችሁ በሄዳችሁ ቁጥር ዘሞር ከሰው ጋር ኤክስፖዝ ባረጋችሁ ቁጥር የራሳችሁን አይዲያ ሸር ባረጋችሁ ቁጥር ምናምን ኢንሴኪዩሪቲስ የራሳችሁ ያለባችሁ ኢንሴኪዩሪቲስ ሻይነስ ሊሆን ይችላል። ወይም ደግሞ ሌሎች ነገሮች ምን እያደረጓችሁ ይሄዳሉ? እየለቀቋችሁ ይሄዳሉ እና you will be more confident ማለት ነው። ሁለተኛው ነጥባችን ይሄ ነው። ሶስተኛው ነጥባችን ምንድነው? choose your people። ይሄ ደግሞ ያው ጓደኞቻችሁ ሊሆን ይችላሉ፣ በዙሪያችሁ ያሉ ሰዎችን ቹዝ ማድረግ ወይም መምረጥ ነው choose your people ማለት ነው። ምክንያቱም ብዙ ጊዜ ማቹርድ እየሆን ስንሄድ ከብዛት ይልቅ ምንድነው ጥራት ነው ሰው የሚፈልገው እና you choose quality over quantity እና ተመሳሳይ ፍላጎት ያላችሁ ሰዎች ጋር ነው ሰው ነው የሚገናኘው እና ጓደኛ የምታደርጓቸው ራሱ ተመሳሳይ ፍላጎት ከእናንተ ጋር ፍላጎታችሁ ተመሳሳይ የሆነ ሰው ፈልጋችሁ እንትን ልትሉ ትችላላችሁ። እና እነዚህ ሰዎች ምን ያደርጋሉ መሰላችሁ? ምን ይጠቅማቸዋል? ከእናንተ ህይወት ላይ ቫልዩ አድ ያደርጉላችኋል። በደንብ መርጣችሁ እንትን ካላችሁ ማለት ነው፣ ፍሬንድ ካደረጋችሁ ከዛ የምትፈልጓቸው ሰዎች ከሆኑ በተለይ ምን ይሆናል? በራስ መተማመናችሁን ይጨምሩላችኋል። if they give you positive የሆነ ሪስፖንስ ቢሰጧችሁ ከሆነ በተለይ ጀለስ ካልሆኑ የእናንተን ማደግ የእናንተን መቀየር የሚፈልጉ ሰዎች ከሆኑ ምን ያደርጋሉ ማለት ነው? በራስ መተማመናችሁን ይጨምሩላችኋል ማለት ነው። እና ሰርክላችሁን ስትመርጡ ቹዝ ስታደርጉ በዙሪያችሁ ያሉ ሰዎችን ምንድነው በጥንቃቄ መሆን አለበት ማለት ነው። እና ጥሩ ሰዎችን ከመረጣችሁ they will increase your confidence too ማለት ነው። ኮንፊደንሳችሁን ይጨምሩላችኋል ማለት ነው። አራተኛው ምንድነው? enhance your looks ወይም ገጽታችሁ ላይ መስራት ማለት ነው። ቁንጅናችሁ ላይ የውጭ ገጽታችሁ ላይ መስራት፣ የውስጥ ብቻ ሳይሆን የውጭ ገጽታችሁ ላይ መስራት፣ ቢዩቲያችሁ ላይ። ብዙ ሰው ምንድነው የውስጥ ነገር ነው እንጂ የውጭ ነገር አያስፈልግም ብሎ የሚያምን ሰው አለ። የውስጥ ጥሩ ነው፣ ግን ደግሞ የውጭ ገጽታ ብዙ ጊዜ ሰው ጥሩ ለብሶ የወጣንና አልባሌ የሆነ የወጣን ሰው ተቀባይነቱ ሁለቱ ጥሩ የለበሰው ነው የሚሆነና ብዙ ጊዜ ሰዎች በገጽታ በምትለብሷቸው ልብሶች ጀጅ ያደርጓቸዋል። ኦፍ ኮርስ ፐርሶናሊቲ ራሱ የሚለካው ሰው በሚለብሰው ልብስም ነው ኢን አዲሽን ቱ ከሚያወራው ማለት ነውና ይሄም ደግሞ ይጨምርላችኋል ማለት ነው። ኮንፊደንሳችሁን ይጨምራል። ጥሩ አለባበስ፣ ኮምፎርታብል የሆኑ ትሬንዲ ልብሶችን መልበስ፣ ራሳችንን መንከባከብ፣ ኔላችንን፣ ጸጉራችንን፣ ፊታችንን መንከባከብ ምን ያደርግልናል? ኮንፊደንሳችንን ይጨምርልናል ማለት ነው። it increases our confidence ማለት ነው። ምክንያቱም ጥሩ አለባበስ ከሰዎች ጋር ተቀባይነት እንዲኖራችሁ ያደርጋል። ፖዚቲቭ ሰልፍ ኢሜጅ፣ ሌሎች ሰዎች በእናንተ ላይ ፖዚቲቭ ሰልፍ ኢሜጅ እንዲኖራቸው ያደርጋል ማለት ነው። ጥሩ ስትሆኑ ከዛ ምን ይሆናል? ሞር ኮንፊደንት ትሆናላችሁ፣ በራስ መተማመናችሁ ይጨምራል ማለት ነው። አምስተኛው ነጥባችን ምንድነው? ስቶፕ ኮምፔሪንግ ዮርሰልፍ ቱ አዘርስ እና ባለፈው ያወራነው ነው። ይሄ በባለፈው ቪዲዮ ሰው አመስጋኝ መሆን አለበት ባለው ነገር ያልነው ማለት ነው። እና ራሳችሁን ከሌላ ሰው ጋር ማወዳደር ይሄ ኢስ ኖት ጉድ። ራሳችሁን ከሌላ ሰው ጋር ማወዳደር፣ ብዙዎቻችን ራሳችን ከሌላ ጋር ማወዳደር እንወዳለን። ብዙ ጊዜ ከእናንተ ላይ የሚበልጡ ሰዎችን ራሳችሁን ማወዳደር ምናምን፣ ይሄ ጥሩ አይደለም። ለበለጠ ኪሳራ ወይም ኖይዚ ብሬን ነው የሚጋብዛችሁ እንጂ ምንም የሚጠቅማችሁ ነገር የለም። በራስ መንፈሳችሁ መተማመን መንፈሳችሁ ምንድነው እየተዳከመ እንዲመጣ። ምክንያቱም እኔ ይሄ የለኝም ማለት ነው፣ እኔ እንደዚህ አላምርም ማለት ነው፣ እኔ ምናምን ከሌላ ሰው ጋር ኮምፔር እና ኮንትራስት ማድረግ ሳይሆን ባላችሁ ነገር ሴኪዩርድ ሆናችሁ በራሳችሁ የምትተማመኑ ሰዎች መሆን አለባችሁ ማለት ነው። ዶንት ኮምፔር ዮርሰልፍ ቱ ዚ አዘርስ ማለት ነው። ከሌሎች ጋር ኮምፔር እና ኮንትራስት አታርጉ። ምክንያቱም ሌሎችን ሰዎች ለመምሰል መጣጣር ጥሩ አይደለም። በራሳችሁ ጥንካሬ እንዳትተማመኑ፣ በራሳችሁ ስታንድ እንዳታደርጉ፣ ራሳችሁ ላይ ፎከስ እንዳታደርጉ ያደርጋችኋል ማለት ነው። ሁላችንም የተለያየ የህይወት ጎዳና ነው ያለን እና በዚህ ማመን አለባችሁ። እያንዳንዱ ሰው የተለያየ የህይወት ጎዳና አለው እና በሌላው ጎዳና ይሄዳለሁ ብላችሁ እንትን ማለት የለባችሁ። ማለት
ለከፋ የሆነ ሜንታል ሄልዝም ልትጋለጡ ትችላላችሁ፣ ለሜንታል ኢሹስ ምናምን እና ስቶፕ ኮምፔሪንግ ዮርሰልፍ ቱ አዘርስ ማለት ነው። ስድስተኛው ነጥባችን ምንድን ነው? ስፔንድ ታይም ዊዝ ዮርሰልፍ፣ ከራሳችሁ ጋር ጊዜ ማሳለፍ ነው። ይሄ ደግሞ ከራስ ጋር ምንድን ነው መነጋገር፣ ራሳችሁ መንከባከብ፣ ከሚያስደስታችሁ ነገሮች ጋር ጊዜ ማሳለፍ። ባለፈው ያወራ ነው ብዙዎቹ ተያያዥነት አላቸው እና ሆቢስ ያልኳችሁ ሆቢ በቃ የሚያስደስታችሁ ነገር ምን እንደሆነ አንዳንዱ ሰው ሆቢው ምንድን ነው? ፔት መንከባከብ፣ ፔት እንስሳትን የቤት እንስሳትን መንከባከብ ሊሆን ይችላል። አትክልት መንከባከብ ሊሆን ይችላል። ጽዳት ሊሆን ይችላል። እንደገና ደግሞ ክሬቲቪቲ ሊሆን ይችላል። ከልጆች ጋር ስፖርታዊ እንቅስቃሴዎችን መስራት ሊሆን ይችላል። የሁሉም ሰው ሆቢ የተለያየ ነው እና ኩኪንግ ስኪል ኩክ ማድረግ የሚፈልግ ሰው ሊኖር ይችላል እና ሆቢያችሁን እንትን ማለት ሆቢያችሁን መምረጥ ከራሳችሁ ጋር ጊዜ እንድታሳልፉ ይረዳችኋል ማለት ነው እና ይሄም ምንድነው አንዱ በራስ መተማመን የምትጨምሩበት ወይም ሰልፍ ኮንፊደንት የምትሆኑበት ነው ማለት ነው እና ኮንፊደንሳችሁ ውስጥ እንዲያደርግ ይረዳችኋል ቱ አናዘር ሌቨል ማለት ነው። ሰባተኛው እና የመጨረሻው ምንድነው? ይሄም እናንተ የሚያስደስታችሁ ነገሮችን መስራት ነው። ትራይ ቱ ዱ ኢንተረስቲንግ ቲንግስ፣ የሚያስደስታችሁ ነገሮች መስራት። ለምሳሌ ትናንሽ አቺቭመንትስ ሊኖራችሁ ይችላል በህይወታችሁ። ትንንሽ አቺቭመንትስ የሚባሉት አቺቭ ያደረጋችኋቸው ነገሮች ሊኖሩ ይችላሉ እና እነሱን ሴሌብሬት ማድረግ፣ ይሄን አቺቭ አድርጋለሁ ብላችሁ ደግሞ ሴት ማድረግ የሆኑ ጎሎች ሊኖራችሁ ይችላል። መቼም በህይወት ውስጥ ጎል የሌለው አላማ የሌለው ሰው የለም እና you have to set your goals እና እንደዚህ በዚህ አመት እንደዚህ ያደርጋለሁ በዚህ አመት እንደዚህ ያደርጋለሁ ብላችሁ እንትን የምትሉት ማለት ነው እና የምታወጡት ስኬጁል ማለት ነው እና በቀን ተቀን ህይወታችሁ ውስጥ ያላችሁን ተሰጥኦ ማሳደግ፣ ከስተታችሁ መማር፣ learning from your mistakes ማለት ነው እና having a growth mindset፣ ለራሳችሁ ፖዚቲቭሊ ማውራት፣ በቃ ለራሳችሁ ፖዚቲቭሊ መንገር እችላለሁ የሚል ነገር መንገር ለራሳችሁ ማለት ነው። እነዚህ ሁሉ ምንድናቸው ማለት ነው? በራስ መተማመናችሁን የምትጨምሩባቸው መንገዶች ናቸው ማለት ነው። ወይም ምንድናቸው? ኮንፊደንሳችሁን ቱ አናዘር ሌቭል ቡስት የሚያደርግላችሁ ናቸው ማለት ነው። አንደኛው ያልነው ራስን የመቀበል ችሎታ፣ ሁለተኛው ከሰዎች ጋር ማውራት። ይሄ ምን ሊሆን ይችላል? ፕሬዘንቴሽን ሊሆን ይችላል። በቢሮዎች ወይም በኮሌጅ ወይም ዩኒቨርሲቲ ተማሪ ከሆናችሁ ፕሬዘንት በማድረግ ትንንሽ ንግግሮችን በመለማመድ ማለት ነው። ሻይ ከሆናችሁ ይሄ ቶታሊ ሻይነሳችሁ እንዲጠፋ ያደርጋል። ቹዝ ዮር ፒፕል፣ የምትመርጧቸውን ሰዎች ጓደኞቻችሁ ሊሆኑ ይችላሉ። አራውንድ ዮር ሰርክል ምን አይነት ሰዎች መምረጥ እንዳለባችሁ ማወቅ፣ ይሄም ኮንፊደንሳችሁን ቢውልድ ያደርግላችኋል ማለት ነው። አራተኛው ኢንሃንስ ዮር ሉክስ ወይም ገጽታችሁን ማሻሻል፣ ቢዩቲ ነው ይሄ የፊታችሁን ወይም ሌሎች ነገር። ወይል እንግዲህ የዛሬው ትምህርታችን ይሄን ይመስላል። ሳምንት በሌላ ቪዲዮ እስከምንገናኝ ሰላም።